ከአምላኬ ጋር ከፈጣሪ ጋር ትግል መቅጠም የምፈልግ ሁሉንም ሱሶች የምጠቀም ደባል ነበርኩ። ስጠጣ ወሰን አልነበረኝም። የምጠጣበት ገንዘቤ ወይም የምጠጣበት አቅሜ ካላበቃ በቀር ወደ ቤቴ አልገባም። በዚህም የተነሳ ስካሬ ትዝታ አልባ ነበር። ከሆነ ቅጽበት በኋላ ያደረኩትን ነገር ማስታወስ አልችልም። ያም ሆኖ ፈጣሪ አቅፎና ደግፎ ወደ ድንኳኔ ያስገባኛል። የተለየ አምላክ ነው ያለኝ። እየፈተንኩት ምድር ላይ ካሉ ፍጥረታት ሁሉ አልቆ ይወደኛል። ወዳጄ ሆይ እንደኔ አምላክህን ማግኘት ከፈለክ የሃይማኖት አባቶች በሚመሩ ሳይሆን በራስ መንገድ ፈልገው። ጸሎት ከማድረግ በፊት አምላክህ እየሰማህ መሆኑን አረጋግጥ። የብቻህ ጸሎት የብቻህ ስለት ይኑርህ። ከጅምላው ጋር አትክነፍ። እነሱም በመከተል አምላክህ ማግኘት ቀርቶ ራስንም ማወቅ አይቻልም። መሪ ነን የሚሉት ራሳቸው አምላካቸውን መቼ አገኙ? እነሱን የተከተልክ ዕለት አምላክህን ማጣት ትጀምራለህ። የሚያወሩት ሌላ የሚሰሩት ሌላ መሆን ድርጊታቸውን በማየት ያወክባቸው ቀን ቃሉን እንጂ እኔን አትመልከት በማለት ሊሸነግሉ ቢሞክሩም ከመጠራጠር አትድንም። እኔ ልንገርህ፣ ሳይኮሎጂስት ሳይንቲስት፣ ቴዎሎጂስት ምሁር፣ ፓስተር መምህር ወዘተ የምትላቸው ሰዎች እንዴት ማፍቀር እንዳለብህ፣ እንዴት ማመን እንዳለብህ፣ እንዴት መኖር እንዳለብህ ሊነግሩ ይፈልጋሉ። የምትፈልጋትን ሴት፣ የምትፈልገውን ስኬት፣ ያጣኸውን አምላክ ለማግኘት የሚረዱ 10 ወሳኝ ምክሮች ብለው ይጽፉልሃል። በእነሱ ጽሑፍ እንኳን አንተ እነሱም ስኬታማ መሆን አልቻሉ። በእነርሱ ምክር እንኳን አንተ ራሳቸው ጸሐፊዎቹ ፍቅረኛቸውንም አምላካቸውንም ማግኘት አልቻሉ። ምናልባት የእነሱ ምክር ራሳቸውን ስኬታማ ካደረጋቸው እንኳን ያ መንገድ ለእነሱ ብቻ የተፈቀደ ነውና በእነሱ ቦይ አትፍሰስ። ምዕራፉን ሸምድደው ቃሉን ሰብከው ከሚኖሩት ይልቅ ቃሉን ተግብረው ቃሉን ጠብቀው የሚኖሩት ጋር ተወዳጅ። ወንድሜ ሆይ ራስህንም ተሰጥኦህንም ፍቅረኛህንም አምላክህንም ስትፈልግ በራስ መንገድ ይሁን። በጾም በጸሎት ያጣሁትን አምላኬን በስካር መንፈስ አገኘሁት ብልህ ታምናለህ? እንዲህ ስልህ ጠጥተህ አምላክህን ፈልገው እያልኩ አይደለም። እኔ የምልህ በፈለግከው ሁኔታ ውስጥ ሆነ በፈለግከው ቦታ ሆነ በምትፈልገው ቋንቋና ቃል ተጠቅመህ ጌታ ሆይ ብለህ ጠራው ነው። ብቻ ግን ፍለጋህም ጸሎትህም ከልብህ ይሁን። እንዳልኩህ ማታ የሠራሁትን ቀን የማስታውስ ሰው አልነበርኩ። ራሴን እስክስት ድረስ ስጋት አመሽና ልወቅሰው ይዳዳኛል። የሚገርመው ግን በዛ ሁኔታ ውስጥም ሆኜ ከሰው ጋር ከማውራት ይልቅ እሱ ጋር ማውራትን እመርጣለሁ። ቢራን የመሳሰለ ቀላል መጠጥ ውሃ ማቆር ስለሚሆንብኝ አይመቸኝም። የኔ አልኮል ቀመሩ ይህን ይመስላል። ጂን ሲደመር አምቦ ውሃ ሲደመር በረዶ ሲደመር ሎሚ እኩል ይሆናል ከኃያሉ ፈጣሪ ጋር የሚያጋጭ ኃያል ስካር። ወንድ ከሆንክ ናግጠመኝ ይለዋለሁ። ጸጉሬን እያሻሸ ወደ ቤቴ ያስገባኝና አዳም ላይ የጣለበትን አይነት እንቅልፍ ጥሎብኝ ደህና አዳም ብሎኝ ወደ ከፍታው ያርጋል። ልክ ከእንቅልፌ እንደነቃሁ መጀመሪያ ራሴን በማወዛወዝ የራስ ምታቴን ልክ እለካለሁ። ቀጥሎ ማታ የጠጣሁትን የመጠጥ ልክ ለማስታወስ ጥረት አደርጋለሁ። እንደተለመደው ስንት ጠጥቼ እንደገባው ማስታወስ ያቅተኛል። እንዴት እንደዚያ ማስታወስ እስኪያቅተኝ ድረስ ጠጥቼ ቤቴ ገብቼ መተኛት ቻልኩ ብዬ ግን ራሴን ጠይቄ አላውቅም። ምክንያቱም እሱ ከጎኔ እንደማይለይ ያውቃለሁና። በባዶ ሆዴ ሲጋራዬን አጨስና 2 የተለያዩ ካልሲዎችን አርጌ ወደ ሆቴል ቤት በማምራት ቁርሴን በዱቤ በልቼ እወጣለሁ።
አንድም ቀን በእቅድ ተመርቼ አላውቅም። እኔና አምላኬ የምንጣላው እቅድ ያወጣው ቀን ነው። ምን አገባህ ይለኛል። አይ በራሴ እቅድ ነው የምመራው ብዬ ካልኩት መሰናክል ደርድሮ ይጠብቀኛል። የእድገትና ትራንስፎርሜሽን እቅዱን ያቀድኩት እኔ ብሆን ኖሮ ይህኔ በረሃብ አልቃችሁ ነበር። አስፔዛይን የሚሸምተው እሱ፣ ልብስ የሚገዛልኝ እሱ፣ እስክሞት ድረስ ለመስከር ሳስብ ዘዴ ፈልጎ ቤቴ የሚያስገባኝ እሱ ነው። ከእግዚአብሔር ይልቅ የልቤን የማያውቀው መንግሥት ያስፈራኛል። አምላኬ የንዴቴ ማብረጃዬ ነው። መንግሥትም ጋር ልጣላ፣ ሕዝብ ጋር፣ ግለሰብም ጋር ልጣላ፣ አገሬ ጋር ተንደርድሬ አምላኬ መወረፍ ይቀለኛል። ግጥሜ ሁሉ እርሱን በመውቀስ ላይ የተመሠረተ ነው። ቤት መጥቼ እንደጨረስኩ በሰጠውሽ አቅም ልክ ሞክረሻል ብሎ ያጨበጭብልኛል። ለምን የፈርዖንን ልብ አደነደንክ? ትንቢት ይሳካ ዘንድ ይሁዳን ከፈጠርከው በኋላ ለምን ጥፋተኝነት ይሰማው ዘንድ ፈረድክበት? ወዘተ ወዘተ እለዋለሁ። ባትደርሽበትም እስኪ ትንሽ ተመራመሪ ብሎ ፈገግ ይልልኛል። አቤት ልክ እንደ ጓደኛው ነው የሚያይ። ጥፋት የሠራው ቀን ደግሞ እንዲህ እለዋለሁ። አትዘን ወዳጄ፣ አይክፋህ ጌታዬ። ኀጢአት ቢሆንብህ ብላሽ ከንቱ ነገር ምግባሬ ሥራዬ፣ አንተ ፍጹም ጌታ አልፋና ኦሜጋ። አንተን መሰል አምላክ ልፈጥር ስተጋ፣ በአምላክ ያነጽከው ሲቋጭ የእጅ ሥራህ፣ እንደ እኔ ሰው እንጂ መቼ እግዚአብሔር ሆነልህ እለዋለሁ። ይስቃል። በርካታ እኔን መሰል ፈጥሬ ዓለምን በኮሚቴ ብመራት ምን የሚሆን ይመስልሃል ብሎ ይጠይቀኛል። እንጃ። ተመራመር እንጂ አትመራመሩ አላልክም እንዴ? ተመራመር። ከአቅምህ በላይ የሆነን ነገር ላስደርስበት ነገር ስትጨናነቅ ይህች ስስ አእምሮህ እንዳትበላሽብህ በማለት እንጂ የኔ ቃል ባንተ ምርምር የምታፈርሰውና የምትንደው ሕገ መንግሥትህ አይደለም በማለት ያወራኛል። ፖለቲካውን ተወውና ሌላ ጥያቄ ልጠይቅህ እለዋለሁ። የምጠይቀውን ስለሚያውቅ ፈገግ ይልና እሺ ጠይቀኝ ይለኛል። ቀድመህ የጻፍከውን ነው የሚኖረው ወይስ ነፃ አድርገህ ፈጥረኸኛል? አትልፋ፣ አንተን የማስተዳደርበት ራሱን የቻለ ሕግ አለኝ። ንገረኛ እለዋለሁ ጥያቄን አድበስብሶ ሊያልፈው ሲል። ይህን ማወቅ አይጠቅምህምና ሌላ ጥያቄ ከሌለህ ማድረጌ ነው ይለኛል። ሲኦል ትከተኝ ይሆን አንተን? አዎኔን። ይኸውልህ ሰማይ ቤት ላይ ፍርድ የምፈርድብህ እኔ ሳልሆን እዚህ ምድር ላይ ገፍተህ የገደልካቸው ሰዎች ናቸው። ጥፋት ካጠፋህ ጉልበቷን በዝብዘህ የገደልካት ሠራተኛ፣ ደፍረህ የገደልካት ጨቅላ ሕፃን፣ ሰው አላየኝም ብለህ ማጅራቱን ቀልተህ የጣልከው ምስኪን፣ የዕለት ጉርሳቸውን ሰብስበህ የተንደላቀቀ ኑሮሆን ያሳካህባቸው በራብ የሞቱ ሰዎች እነሱ ናቸው ፍርድህን የሚሰጡ። ያም ሆኖ ሲኦል የምትለው ነገር ካንተ ኑሮ የከፋ አይደለም ብሎ ይስቅብኝና ጸጉሬን ዳበስ አድርጎኝ ይሰወራል። አንዳንድ ከመጠን በላይ በድግግሞሽ በተሞላው ሕይወቴ በጣም ይመረኛል። በጠዋት እነሳና አልኮል የሚሸተው ትንፋሼ፣ ሲጋራ የሚሸተው ገላዬ፣ በስልችት በተሞላው መንፈሴ ለውጥ በሌለው ሕይወቴ እበሳጭና በአንተ ዕቅድ እየተመራሁ በቃል ልትገለኝ ብዬ አለቅስበታለሁ። አልገልህም፣ ግን ትንሽ ታገሰኝ። የምታገስ እስከ መቼ ነው? አንተ እስክትበስል ድረስ። ከመፍሰልም አልፎ አረርኩልህ እኮ ጌታ ሆይ። እንግዲህ እኔና አንተ የምንጣላው ልትሸውደኝ ስትሞክር ነው። የምትጓዝበትን መንገድ አንተ ራስህ መቼ ጠገብከውና ነው አረርኩ መረርኩ የምትለኝ ይለኛል። እውነቱም ነው። ስካር ሳይሆን የሰለቸኝ አንጎቨር ነው። ሱስ ሳይሆን የሰለቸኝ ለሱስ የማወጣው ወጪ ነው። ሁኔታው ግርም ይለኝና እኔው ራሴ የምትጠየፈውን ሰው ለምን ወደድከኝ ጌታ ሆይ እለዋለሁ። ስለማታስመስል ነዋ። በራስ መንገድ ስለፈለከኝ ነዋ። ስለማትፈራኝ ነዋ። ግልጽ ስለሆንክ ነዋ። አየህ ልጄ፣ ወደ ደጄ ነጠላቸውን አጣጥለው መስቀሌን ተሸክመው
ቅዱስ ቃሌን ሸምድደው በመምጣት ሕዝቤን የሚሸውዱት እነሱ እኔንም ሊሸውዱኝ የሚሞክሩ በርካቶች አሉ። ወደ ቅጽሬ ሲገቡ አንገታቸውን ደፍተው ጨዋ ሊመስሉኝ ይሞክራሉ። ከደጄ አለፍ ሲሉ ደረታቸውን ገልብጠው ወደ መመዝበራቸውና ወደ አመንዝራነታቸው ይመለሳሉ። እኔው በፈጠርኳት መሬት የድርሻዬን ከፍለው ለእኔው ሊሰጡኝ ይሞክራሉ። እነሱ ከከለሉት ቅጽር ውጭ እኔ የሌለው ይመስል ያሻቸውን ያደርጋሉ። በሊዝ መሬት ከልለው እንደሚሸጡት ሁሉ ለእኔም ሊከልሉልኝ ይጥራሉ። ይህን የሚያደርጉት እንግዲህ መሪ ነን የሚሉ ሰዎች ናቸው። ምእመኑ እንዳይጠይቃቸው እኔንም እነሱንም ለምን ብሎ የጠየቀ ዕለት መብረቅ እንደሚዘንብበት ሊያስተምሩት ይሞክራሉ። ምእመንና የምትለው መንጋ ደግሞ እኔ ባበጀሁት ልብ ውስጥ ምስጢሩንና ተንኮሉን ደብቆ ተመስገን ብሎ ይሸውደኝ ይሞክራል። ሰው ብሶቱን መከራውን ለአምላኩ ካልተናገረ ለማን ይናገራል? አንድ ቀን ያማረረኝ እንደሆነ በቁጣ የምነድ አድርገው ያስባሉ። በጣም የሚገርመኝ ነገር ደግሞ ምእመኑም የሚሉትን ነገር ሰምቶ ትንሽ ቅሬታውን ለእኔ የገለጸ እንደው ንፍር ውሃ የምደፋ ከአፍሪካ መሪዎች የባስኩ አምባገነን አድርገው ሲያስቡኝ እንዴት አዝናለሁ መሰለ። እናም ልጄ ሆይ አንተን የሚወድህ ለዚህ ነው። የመረረህ ቀን መረረኝ ትለኛለህ፣ የደላህ ቀን ተመስገን ትለኛለህ። የፈጠርኳቸው ፍጡራን ሲረብሹህ እነሱን ከመጋፈጥ ይልቅ በጠለፉህ ልክ ከመጥለፍ ይልቅ በሸረቡልህ ሴራ ልክ ሴራ ከመጎንጎን ይልቅ ለእኔ አሳልፈ ትሰጣቸዋለህ። በተጨማሪም ደግሞ እንዳንተ አይነት እንደ ጓደኛው የልቡን የሚያጫውተኝ ሰው እወዳለሁ። እኔም እኮ ሰው ይናፍቀኛል። አንድ እንኳን ነቢይ፣ አንድ እንኳን ልበቀና አጥቼ እረኛ እንደሌለው መንጋ ከተኳችሁ ስንት ዘመን ሞላኝ መሰለህ። ያንተ ስካር የሚጎዳህ ራስህን ነው። እንኳን አንተን ቀርቶ በቃሌ የሚነግዱት በስሜ ገንዘብ ሰብስቦ ስማቸው የሚከፋፈሉት የሃይማኖት አባቶች ጋርም እኖራለሁ። እንደሌለሁ ቆጥረው ቤቴ ውስጥ ሲዶልቱብኝ እያየሁ አልፋቸዋለሁ። አንዳንዱ ሞኝማ ታቦቴንም ለመስረቅ አሳካልኝ ብሎ ስለት የሚሳልልኝም አለ ይልና ይስቃል። እሱ በሳቀ ቁጥር አንዳንድ ቆንጆ ሴቶች ከማኅፀን ይወጣሉ። እኔን አምኖ እኔን ሰው ብሎ እኔን ወዶ ይሄን ሁሉ ነገር ሲነግረኝ ልቤ በፍቅሩ ጥፍት ይልና እኔም እኮ ወድሃለሁ እለዋለሁ። እሱን አውቃለሁ፣ ግን ራስህን አትናቅ። ለምን እኔን መረጠኝ ብለህ አትወዛገብ። አንተ ጋር ለመላው ግልጸኝነትህና ትሕትና በቂ ነው። እስኪ በገንዘቡና በዘሩ ብዛት የመረጥኩትን ንገረኝ ይለኛል። አስቤ ጌታ የመረጣቸው ሁሉ በትሕትናቸው፣ በትዕግሥታቸው፣ በልበ ቀናነታቸው የተመረጡ ይሆኑብኝና እሱስ እውነትህን ነው እለዋለሁ። ሌላስ ጥያቄ አለህ? የለኝም ጌታ ሆይ። በእጁ ዳበስ ያደርገኝና ወደ ከፍታው ይዘልቃል። እሱ ከጎኔ ሲርቅ ወደ ደባልነቴ ወደ ጡዘቴ ይመለሳል። ያም ሆኖ የእኔኑ አእምሮ እኔው ማስተዳደር፣ የእኔኑ ልብ እኔው መምራት ሲያቅተኝ ኧረ ተው ጌታ ሆይ ተው፣ ያላንተ እገዛ ብርቱ የሆነ ያላንተ ንፍገት ደካማስ የሆነ ማን ነው ብዬ አማርረዋለሁ። ከዕለታት አንድ ቀን ሥራና የሥራ ቦታ በቀየርኩ ማግስት አምላኬ እለወጥ ዘንድ ፈቀደና በከባድ እንቅልፍ መታኝ። ከእንቅልፌ ስነቃም ሽሙንሙን ያለች እርቃን ሴት አንሶላዬ መካከል ክንዴን ተንተርሳ አይኔን ስታይኝ አገኘኋት። ተንጠራርቼ ከጠረጴዛ ላይ የማጨሰው ሲጋራ ላነሳስል በሲጋራው ፈንታ ጡቶቿን አስጨበጠች። እንዴት እንደወደድኳት፣ እንዴት እንዳገባኋት፣ እንዴት እንዳስረገዝኳት አላውቅ።
በአልኮል ፈንታ ሾርባ ስጠጣ ራሴን አገኘሁት። በሲጋራ ፋንታ ጥርስ አልባው ልጄ አንገት ውስጥ አፍንጫዬን ወትፌ ለሃጩን ሳሸት ተገኘው። እናም እንላለን ወንድሜ ሆይ አምላኩን ያላገኘ ሰውና ትዳር ያልመሰረተ ሰው ደስታን አያውቃት። ምክንያቱም መጽሐፉ ሰው ብቻውን ይሆን ዘንድ መልካም አይደለም ይላልና።